አሁን ያለው እንሳሮ ወረዳ እንዴነሽ 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 አካሌ ሀሳቤ እንደመነሽ አልሞቀኝም እኔ አልደላኝም እኔ አንቺስ እንደመነሽ በሚባል ደረጃ ኧረ እንዴት ነሽ 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 ከዛፉ ጀምረ እስከ መጨረሻ እስከ ታች ድረስ እኔ እንዳለኋለሁ ሁሌ እንዳሰብኩልሽ እንዳለመሻይኔ እንደተከዝኩልሽ ስደተኛው ልቤ ተከታይሽ ልቤ እንደሰደድኩልሽ መምተኛው ልቤ ናፋቂሽ ልቤ ካንቺ እንደላኩልሽ ሲያታንገላችኝ 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 ኧረ ተይ አይኔ ባልማዝ ውበት ዘንቆም አይለውጥሽ ኧረ ተይ እንዴት አሳልፌ ላንቺ ለሰው ልስጥሽ ኧረ ተይ ፍቅርን ከገበያ ዞሬ ላልሸምተው ኧረ ተይ አንቺን ለማልቀር አንቺን ለማልተው አንቺን ለማነግ አንቺን ላይ ደግሞ አሁን ላይ ዛፉ አካባቢ ደግሞ ካያችሁ እስከ ላይ ድረስ እንግዲህ ጤፍ ነው። ላይ ያው ዘንድሮ እንግዲህ ጤፍ ራሱ እስከ ቢያንስ 30 ኩንታል 20 ኩንታል ይሰጠናል ብለን እናስባለን። እንግዲህ በዚህ ደረጃ እንግዲህ እያመረትን እንገኛለን። እንግዲህ ይሄ እንግዲህ የሚገኘው እንሳሮ ወረዳ አካባቢ ነው። ወቀሎ የሚባል አካባቢ ነው። እንግዲህ እንደምትመለከቱት በጣም አሪፍ አካባቢ ነው። አሪፍ ይዟል። አሁን ጥቅምት አካባቢ እንግዲህ ያው ትንሽ ዝናብ ይፈልጋል። እንደምታ አካባቢ ትንሽ አሁን ዝናባማ ዳመና ምናምን ይታያል። ግን ትንሽ ዝናብ ይፈልጋል። ምክንያቱም ትንሽ እንትን ጥሎ ስለተሰነበተ ዝናቡ ያው ከጥቅምት አካባቢ ያልነው ምንድነው ጥሎ ስለሰነበተ አሁን እየመጠጠ ያለው እየተጠቀመ ያለው የውስጥ ያለውን ስለሆነ እሱን የሚጨርሰው ጥቅምት አካባቢ ስለሆነ ያን ደግሞ ለመተካት ጥቅምት አካባቢ ትንሽ ዝናብ ያስፈልገዋል። እንደዛ ብለን እናስባለን። እንግዲህ ከእግዚአብሔር ጋራ ይጥላል ብለን እናስባለን። በጣም አሪፍ ነው። እንደምትከበረ በዙሪያው እንደምትመለከቱት እንግዲህ በዙሪያው ሁሉ እንግዲህ አሪፍ ይሆናል ብለን እንገምታለን። እንግዲህ ከእግዚአብሔር ጋራ ይመቻችሁ። ሁሉም የምትወዱኝ እንግዲህ የቲክቶክ ቤተሰቦቼ እወዳቸዋለሁ፣ እኔም እወዳቸዋለሁ። ባይ ባይ ባይ። ይሄን ይመስላል እንግዲህ የእንሳሮ ወረዳ ምርታችን ይላል።